Subscribe. ከጠፈር ላይ በተነሳው የካዕባ አስደናቂ ፎቶ በዓለም ላይ ደማቅ ብርሃን ፈጥሮ ታየ። የጠፈር ፎቶግራፍ ታዋቂ የሆነው የጠፈር ተመራማሪ ዶን ፔቲት ከፍተኛ ጥራት ባለው የኒኮን ካሜራ በመጠቀም ከጣቢያ ኮፖላ መስኮት ትዕይንቱን ቀርጿል። በሳውዲ አረቢያ የመካ አስደናቂ የምህዋር ፎቶግራፍ የእስልምናን ቅዱስ ቦታ ካዕባን ከምድር በላይ ከ400 ኪሎ ሜትር ርቀት ላይ እንደ ደማቅ ማዕከላዊ ብርሃን አድርገው በማሳየት በማህበራዊ ሚዲያ መነጋገሪያ ሆኖ ታይቷል። በቅርቡ ከዓለም አቀፍ የጠፈር ጣቢያ የተመለሰው የናሳ ጠፈርተኛ ዶን ፔቲት ምስሉን በኤክስ ገጹ ላይ አጋርቷል። የሳውዲ አረቢያ መካ የምህዋር እይታዎች በመሃል ላይ ያለው ብሩህ ቦታ ካዕባ የእስልምና ቅዱስ ቦታ ከጠፈር ላይ ደምቆ ይታያል በማለት ተደንቆ ገልጿል። ምስሉ የመካ ከተማን ሰፊ ቦታ በሸለቆች ውስጥ እንዳለ ያሳያል። ታላቁ መስጂድ አልሐረምን ክፈፉን ይቆጣጠራል ተብሏል። በጥቁር ኪስዋ ልብስ የተሸፈነው ካዕባ ከዓመት እስከ ዓመት በበርካታ ሙስሊም ኡማ እንደሚጎበኝ ይታወቃል።